በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ውድ ቤተሰቦቻችን፣ በእያላችሁበት ሁሉ ሰላምና ጤና እንመኝላችኋለን። እንግዲህ በዛሬው መርሃ ግብራችን የአንድ ገጠመኝ ነው እየላችሁ የመጣሁት። ይሄ ገጠመኝ ደግሞ እጅጉን የሚያስገርም ነው። እንግዲህ የሰው ልጅ በዕለት ተዕለት ኑሮው ጠዋት ለስራ ይወጣል፣ ማታም እንግዲህ ወደ ቤቱ ስራውን ሰርቶ ይመለሳል። በአዲስ አበባ እንደሚታወቀው በብዙ አቅጣጫዎች እንግዲህ በታክሲ እየተመላለሱ ብዙ ስራዎችን የሚሰሩ የእግዚአብሔር ቤተሰቦች አሉ እና እኔም እንግዲህ ስራዬን ለማከናወን ከዕለታት አንድ ቀን በጠዋት ተነስቼ ታክሲ ውስጥ ገባሁኝ። ታክሲን ይዤ እያለ ታክሲ ረዳት ሰዎችን ለመሙላት ወደሚሄድበት አካባቢ ሰዎችን ይጠራል ማለት ነው እና ሰዎችን እየጠራ እኔም እንግዲህ አይኔ ማማተር ጀመረ። በሹፌሩ አካባቢ ስለ አድኖ ተዘቅዝቀው ተቀምጠዋል ማለት ነው። እነዚህ ስለ አድኖች አቀማምጣቸው ስርዓታቸውን ያልጠበቁ ስለ አድኖች ናቸው። የእመቤታችን የቅድስት ድንግል ማርያም፣ የመድኃኔዓለም፣ የቅዱስ ሚካኤል እንዲሁም ደግሞ የቅዱስ ገብርኤል ስለ አድኖች ነበሩ እና ያንን አይቼ እኔም ታዝቤ ተቀምጬ እያለ ታክሲውም እንግዲህ ሞላ። ጉዟችንን ጀመርነን ማለት ነው። ጉዟችንን ጀምረን መንገድ ላይ ያለን የተወሰነ እንደሄድን ከጀርባዬ እየተቀመጠ አንድ ሰው እንግዲህ ሲጋራውን አውጥቶ ለኮሰ እና ልክ ካፉ የሚወጣው ጭስ እኛን ረብሾ ስለ አድኖቹ ላይ ያረፈ ማለት ነው እና እኔ በጣም እጅግ አዘንኩኝ፣ ውስጤም ደነገጠ። ቅዱሳን ስዕላት በዚህ መልኩ ሲሆኑ ጭስ ያልተፈለገ ነገር ሲደርስባቸው ሲያርፍባቸው እጅጉን ተሰማኝና ከዛ እኔም ለሹፌሩ መልእክቴን አስተላለፍኩ። እንግዲህ ያየውን ነገር አይቶ ደንግጦ የሹፌርም እንግዲህ ታክሲውን አቁሞ በረዳቱ አስወጡት እና እኛም ጉዟችንን ጀመርነን ማለት ነው። እንግዲህ ጉዟችንን እየጀመርነን እያለ ለምን እነዚህን ስለ አድኖች እዚህ ያልተፈለገ ቦታ ላይ ትለጥፋላችሁ፣ ታስቀምጣላችሁ እያልን በግማሽ በኩል ደግሞ አንድ አባት ተነሱና ይህንን ምላሽ የሚሰጡን ሹፌሩና ረዳቱ ናቸው ተባባሉ። በሁለታችን መካከል ሀሳብ መለዋወጥ ጀመረ። እንግዲህ ሹፌሩና ረዳቱ ካለን ችግር ወጥተን ስንገባ እነዚህ ስለ አድኖች ለኛ ብዙ ጥበቃ ያደርጉልናል በሚል ነው። በዚህ መካከል ይሄንን ምላሽ ከሰጡ በኋላ ምንድነው እኛ ይሄንን ሁሉ አላሰብንም ነበርና ከእንግዲህ በኋላ በጸሎት መጽሐፋችን ውስጥ አንድ ስለ አድኖ ይዘን እንንቀሳቀሳለን የሚል ምላሽ ሰጡን። ምንድነው ይሄን ከሆነ በኋላ ከቅርብ ቀን ወዲህ እንግዲህ የቅዱሳን ስዕላት ምንድነው ዋጋውን እያጣ ነው። እንግዲህ ቅዱስ ሉቃስ የሳላት የእመቤታችን የቅድስት ድንግል ማርያም ስዕል ብዙ ታምራትን፣ ብዙ ፈውስ፣ ብዙ ድህነትን አስገኝቷልና ይሄንን አማላጅነታቸውን ታሳቢ በማድረግ በቅዱሳን ስዕላት ብዙ ስራዎችን፣ ብዙ በረከቶችን፣ ብዙ ድህነቶችን በቤታችንም እንዲሁም ደግሞ በቤተ ክርስቲያን እናገኝበታለን። አባቶቻችን አበው እንዲሁም ደግሞ ካህናት በስዕሎች ላይ ማዕጠንት እያጠኑ ለስዕላት ያላቸውን ክብር ይገልጻሉ ማለት ነው እና እኛም በቤታችን ብዙዎች ስለ አድኖች የት ቦታ እንደተቀመጡ ምን እንዳረፈባቸው ማስታወስ እና መገመት ያስፈልጋል ማለት ነው እና እኛም እነዚህን ስለ አድኖች በቤታችንም ሆነ በየትኛውም ቦታ በምንንቀሳቀስበት በጸሎት ጊዜ ድህነትን የምናገኝባቸው ስዕላት ናቸው። ክብር ለሚገባቸው ክብር መስጠት ያስፈልጋል ማለት ነው እና ይህንን
ከሆነ በኋላ መጨረሻ ላይ እንግዲህ እነዚህ ሾፌርና ረዳቶች ይህንን ምላሽ በፍቅር ሰጥተውን እኛም እንግዲህ ስራችንን ለመስራት በየአቅጣጫችን በየደረስንበት ቦታ ወረድን እና ምን ለማለት ፈልጌ ነው ይሄ ገጠመኝ በአንዳንድ የታክሲ ቦታዎች ላይ እንዲሁም በታክሲ ውስጥ የስዕል አድኖ አቀማመጥ ምን ያክል ለቅዱሳን ስዕላት ክብርና ቦታ ባላግባብ እየተቀመጡ መሆናቸውን የምናይበት የዕለት ተዕለት እይታችን ነው። እንዲሁም ደግሞ ስዕል አድኖዎች ተቀዳደው እንዲሁም ሰው ሲወጣና ሲገባ ብዙ ሲቃይ ዝናቡ የነካቸው በጣም የተቀዳደዱና ክብር በማይሰጥበት መልኩ የተቀመጡ በሚመስል መልኩ ብዙ ሲቃይ ደርሶባቸው የሚታዩ ስዕል አድኖዎች አሉና እንዲሁም ደግሞ አሁን እንዲሁም ደግሞ ይባስ ብሎ መንገድ ላይ እነዚህ ስዕል አድኖዎች ማለት ነው እነዚህ ስዕል አድኖዎች መንገድ ላይ ከታዋቂ ዘፋኝና ከታዋቂ አርቲስቶች ጋራ የቅዱሳን ስዕላት ተቀላቅለው መንገድ ላይ ተቀምጠው የሚሸጡበት በጣም ምን ያክል እንደሚያሳዝን ተመልከቱት። ምን ያክል እንደሚረብሽ ምን ያክል እንደሚገርም ማሰብ ያስፈልጋልና እውነት ትክክለኛውን ትምህርት የሚያስተምር ጠፍቶ ነው ወይ? ስለ ቅዱሳን ስዕላት አጠቃቀም በየት ቦታ እንደምንጠቀምባቸው የት ቦታ እንደምናስቀምጣቸው በምን አይነት መንገድ መያዝ እንዳለብን እውነት የሚያስተምር ጠፍቶ ነው ወይ? እነዚህ ስዕላት እነዚህ ስዕል አድኖዎች ፈውስን፣ ድህነትን፣ በረከትን፣ አማላጅነትን የሚያሰጡ የቅዱሳን ስዕላት በዚህ መልኩ የሚቀመጡት በዚህ መልኩ የሚጎሳቆሉት በዚህ መልኩ ያልሆነ የጫትና የሲጋራ ሽታ ታክሲ ውስጥ የሚታጠኑት ምን ያክል በረከት እና ምን ያክል ዋጋ እንደሚያስገኙ እየታወቀ በእንደዚህ አይነት መልኩ መቀመጣቸው ደግሞ እጅጉን ከኛ ከኦርቶዶክሳውያን ላይ እጅግ ያስቆጣል፣ እጅግ ያሳዝናል፣ እጅግ በረከትንም ያሳጣል ለማለት ነው። ሁላችንም እንግዲህ ኃላፊነታችን እኛው ነን። ለዚህ ቦታ ለዚህ ማስተማር ለዚህ ክብር መሰጠታቸውን የት ቦታ እንደሚሸጡ የት ቦታ ማግኘት እንዳለብን የት ቦታ እንደምንጠቀማቸው እንዴት መያዝ እንዳለብን ቅዱሳን ስዕላትን ማስተማር፣ መምከር፣ መገሰጽ ለአባቶች እና ለእህቶች እንዲሁም ደግሞ ለወንድሞች ድርሻ ለምዕመናን ይሆናል። ይሄ ነገር ነበር የገጠመኝ። እንግዲህ ገጠመኙ እጅግ የሚያስተምር ነው። እኛም ብዙ ተምረንበታል። ሹፌሮችና እንዲሁም ደግሞ ረዳቶችም ብዙ ተምረውበታል። በታክሲ ውስጥ ያለው ሕዝብም ብዙ ተምሮበታል። በዚህ መልኩ በሌላ ገጠመኝ እስክንገናኝ በያላችሁበት ሁሉ ሰላም ጤና ተመኘንላችሁ። ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በሌላ ጊዜ እንገናኛለን። ጥሩ ጊዜ ተመኘንላችሁ።